The winning mind. አመሰግናለሁ። ዛሬ አመሰግናለሁ። ዛሬ እዚህ የተገኛችሁት ሁላችሁም በልባችሁ ውስጥ አንድ ትልቅ ህልም፣ አንድ ትልቅ ጥያቄ ወይም ደግሞ አንድ ትልቅ ፈተና ይዛችሁ እንደሆነ ይሰማኛል። ምናልባት መቼ ነው የሚሳካው፣ መቼ ነው ይሄ ድካም የሚያበቃው ብላችሁ ራሳችሁን እየጠየቃችሁ ሊሆን ይችላል። ብዙዎቻችን ወደ ግባችን ልንደርስ ጥቂት ሲቀረን ተስፋ እንቆርጣለን። ነገር ግን ዛሬ ልነግራችሁ የመጣሁት መልእክት ቀላል ነው። አንድ ቀን እንድትቆዩ ነው። በእናንተና በተሳካላቸው ሰዎች መካከል ያለው ትልቁ ልዩነት መቆየት ብቻ ነው። ዓለም ላይ ስኬታማ የሆኑ ሰዎች ከሌሎቹ የሚለዩት በችሎታቸው ብቻ ሳይሆን ባለመተው ወይ ደግሞ ፐርሲስተንስ ጭምር ነው። ብዙዎች ሜዳው ላይ ወድቀው ሲቀሩ፣ እነርሱ ግን በቆሰለ እግራቸው አንድ እርምጃ ለመራመድ ይመርጣሉ። የቀርከሃ ዛፍ ምሳሌን እንውሰድ። የቻይና ቀርከሃ ለ5 ዓመታት ያህል መሬት ውስጥ ሆኖ ምንም አይነት እድገት አያሳይም። በየቀኑ ውሃና እንክብካቤን ይፈልጋል። ካልተኮተኮተ ይሞታል። ነገር ግን በ5ኛው ዓመት ላይ 6 ሳምንታት ውስጥ ብቻ 25 ሜትር ያድጋል። 25 ሜትር። ጥያቄው ቀርከሃው ያደገው በ6 ሳምንት ነው ወይስ በ5 ዓመቱ? መልሱ በጣም ቀላል ነው። በ5 ዓመቱ ነው። በእነዚያ 5 ዓመታት ውስጥ ተስፋ ቆርጦ አንድ ቀን ውሃ ባይጠጣ ኖሮ ዛሬ የለም። ስራ ውጤት ያላመጣ ሲመስልህ መሬት ውስጥ ስር እየሰደድክ እንደሆነ እወቅ። የአንድ ቀን እስኪመጣ በትዕግስት ጠብቅ። ስሜት ይለዋወጣል። ዛሬ እችላለሁ ስትል ነገ ደግሞ አልችልም ትላለህ። ስኬት ግን የስሜት ውጤት ሳይሆን የዲሲፕሊን ውጤት ነው። ሙሉ ህይወታችሁን ለማስተካከል አትጨነቁ። ዛሬን ብቻ በድል ተወጡ። ነገ ጧት ስትነቁ ደግሞ ድጋሚ ዛሬን ብቻ በሉ። ተራራ የሚናደው በትንንሽ ድንጋዮች መለቀም ነው። መውደቅ ስህተት አይደለም፣ መውደቅ መማሪያም ጭምር ነው። ትልቁ ስህተት ወድቆ መቅረት ብቻ ነው። ዛሬ መጥፎ ቀን ካሳለፍክ ነገ ሌላ ቀን ነው ብለህ ራስህን አሳምነው። ለነገ ዕድል ስጠው። ለመተው ስትፈልግ መጀመሪያ ለምን እንደጀመርክ አስብ። ያ ያቃጠልከው ሻማ፣ ያ ያየህ ህልም፣ ለቤተሰብ የገባው ቃል የት ገባ? ያለምን የሚለው ጥያቄ ከአሁኑ ስቃይ በላይ መግዘፍ አለበት። አሸናፊዎች የሚፈጠሩት ማንም በማያያቸው ቦታ በሚያደርጉት ትግል ነው። በጨለማ ውስጥ በምታፈሰው ላብ፣ ማንም ሳያጨበጭብልህ በምታደርገው ጥረት ውስጥ ነው ጀግንነትህ የሚለካው። ጨለማው ሲበረታ ንጋቱ መቃረቡን እወቅ። ተስፋ መቁረጥ ሲቃጣ አንድ ቀን ብቻ ልጨምር በል። ያቺ አንድ ቀን ህይወትህን ሙሉ ለሙሉ ልትቀይረው ትችላለች። ስለዚህ ዛሬ ላይ ቆመ ነገን አትግደለው። ነገ የሚመጣው ድንቅ ዛሬን ብትቆይ ይለምንሃል። ሂድና ያሰብከውን አድርግ። የደከምክ ቀን ለት እረፍ እንጂ አታቁም። ሁሌም ለራስህ እንዲህ በል፣ ምናልባት ዛሬ ከባድ ሊሆን ይችላል፣ ነገ ግን የእኔ ቀን ነው። አንድ ቀን ቆይ።